ማለት ማለት የሁለት ቤት ነው፣ ሁለት ሚስት ነው፣ የሁለት ቤት መሆን ፈልጋለሁ። ማለት ይሄንን አንተ የምትስማማ ኦልሬዲ ከሆነ ባለ ትዳር ነህ። መጨረሻ ላይ እኔ እንደው ብዳበት ነግረኝ ነው አይደል? አላገባክም፣ ግን ሁለተኛ ሚስት የማግባት ፕላን አለ አላገባውም፣ ግን እንደዛ ፍላጎት አለኝ። ወደፊት ሁለተኛ ሚስት የማግባት ሐሳብ አለው። ያዋጣሽ አቅም ካለው 4 ያግባ፣ ችግር የለም። አቅም ካለው አይ በኋላ አግብቼ ከምደነግጥ አይሻልም? አሁን ላስተንደለ ነገራት ድለት ማለት ነው። ሀቡ በነገርሽ ላይ እንዲያገባ መፈቅድለት አግብታ ላይክ ልጆች ያሏት ምናምን ነው እንጂ የሆነ ገና ልጃገረድ ሴት ምናምን እንደገና እንዲያገባ አልፈልግም። ገብቶሻል? አግብታ ፈታ ልጆች ያሏት እንደዛ ከሆነ ነው እንጂ እርዳታ ማለት ነው። እንዲረዳት እንደ እርዳታ ነገር ነው። አዎ እንጂ ልጃገረድ ለመሰብሰብ አይደለም እኮ። 4 ሚስት ፈቅድለታለሁ፣ ችግር የለውም። አንተ አንድ ነበር አይደል ያልከው? 4 ፈቅድለታለሁ። እኔ 4 አልፈልግም ነኝ። አቅሙ ካለክ አይ 4 አልፈልግም። በቃ 2 ነው የሚፈልገው። አይማ ሁለተኛ ስታገባ ይኸውልህ፣ አሁን የምጠይቅህ ነገር አሁን ካሁኑ ንገረኝ። አሁንም ሁለተኛ ስታገባ አግብታ የነበረ ልጆች ያሏት እንድታገባ ነው የምፈልገው እንጂ ዝም ብለህ የልጃገረድ ሰብሳቢ እንድትሆን አልፈልግም። ልጃገረዷን አግብተው ለማያውቀው አዎ አይ ልጃገረድ አላገባም፣ ግን ያው ዞሮ ግዴታ ልጅ እንዲኖራት ምናምን ግዴታ ልጅ ይኑራት ምናምን አይደለም። ልጅ ዝም ብለህ ቆንጆ ሴት ለማሳደር ሳይሆን ሁለተኛ ሴት የምታገባ ወይም ማሰማኝ አብዱል ማሊክ ሁለተኛ ሴት እንድታገባ ፈቅድልሃለሁ፣ ችግር የለውም። እኔ ራሴ እድርሃለሁ ቆንጆ ሴት። አዎ ችግር የለውም። ፍላጎትን አስተንትንልሃለሁ። ግን ምንድነው ዝም ብሎ ቆንጆዋን ሴት ስለፈለካት ሳይሆን ኢማን ያላት ከዚህ በፊት ያገባች ልጆች ያሏት ባይኖራትም በእርግጥ ልክ ነህ፣ እንደዛ እንዲሆን ነው እኔ የምፈቅድልህ። በጣም አርቀሽ ታስቢያለሽ፣ በጣም ታገናዝቢያለሽ። ጎበዝ ነሽ። እውነት በጣም እድለኛ ነሽ እዚህ አይነት ወርቅ የሆነች ሴት በማግኘት። አርቃ የምታስብ እንደ ወጠጤ ሴት የማትቀና አየህ። ማግባትን ከፈለክ ችግር የለውም፣ ግን አግብታ የፈታች ልጆች ያሏት ልጆችን ባይኖሯት አትሊስት አግብታ የፈታች እንደ ማገዝ ነው፣ ያቺን ሴት እንደ መርዳት ነው ብላ ነው የምታስበው። በጣም ትለያለሽ። በጣም እድለኛ ነህ የእውነት። አሪፍ ነው። ያው እኔም ወድጄዋለሁ። አሪፍ ነው፣ ሀሳቡ አሪፍ ነው። ግን በኋላ ሀሳቡ እንዳቀይርብኝ ንገሪት ሀቢባ በእናትሽ። ተቀየረች ነው ያለው ይዛ በኋላ ደግሞ ካገባኋት በኋላ አይሆንም ምናምን እንዳትለኝ። አይ ካለች ነው ይሄው ስክሪን ሪከርዱ ይቀመጣል። በህዝብ ፊት እናፋጥጣታለን።